ሰላም ጋይስ ዛሬ የማሳያችሁ እንዴት ነው ኮምፒውተራችሁ ላይ ዊንዶው ምጭው የሚለው ነገር ነው ማሳያችሁ። አሁን F12 ነግቼ ገብቻለሁ። ልክ እንደዚህ ቡቴብል ኦፕሽኖችን ያሳየኛል። ስለዚህ USB ፍላሻችሁን የሚመርጡን ተመርጡትና ኢንተር እንለዋለን ማለት ነው ጋይስ። ኢንተርኔት ካለው በኋላ ፕሮሰስ ማድረግ ይጀምራል ማለት ነው። ለዚህ የቲክቶክ እና የዩቲዩብ ቻናል አዲስ ከሆኑ ሰብስክራይብ እና ላይክ ማድረጎትን እንዳይረሱ። አብራችሁ መቆየው አካያኔም ወደ ሙሉ ስቴፕ አብረን እንከታተል። ልክ ስከፍቱት እንደዚህ አይነት ምርጫ ይመጣላችኋል። ቋንቋ መምረጥ ትችላላችሁ ባይዘው። ስለዚህ ነው እንግሊዘኛ ስለመጠቀም ኔክስት ለውና ኢንስቶል ናው ለዋለው ስታርት ሴትአፕ ኢዝ ስታርቲንግ የሚል ሜሴጅ ያመጣላችኋል። ከዛን ስታርት ይጀምራል ማለት ነው። የሆነ ላይሰንስ ምን አይነት ነው መጫን መፈልጉት የሚለውን እዚህ ጋር ያስመርጣችኋል። ዊንዶው 11 ሆም ነው፣ ፕሮ ነው፣ ፕሮ ኤን ነው የሚለውን እነኚህ ምርጫዎች አሉ። እኔ ፕሮ ስለሚመቸኝ ፕሮን መርጫለሁ። ስለዚህ ኔክስት እንለዋለን ማለት ነው። ኔክስት ካልኩት በኋላ ፕሮግራሙ አውቶማቲካሊ ወደ ኮምፒውተር ኢንስቶል መሆን ይጀምራል ማለት ነው። ልክ እንደምትመለከቱት 3 ስቴፖች ናቸው። ይሄን አግሪመንት ነው። እንደዚህ ነገሮች አሉት የሚለውና አንብቦት ከተስማማው አግሪ ትሉትና እዚህ ጋር ግን ሁለት ምርጫዎች አሉ። የመጀመሪያው አፕዴት ካላችሁት ፋይላችሁ ምናምን አይጠፋም። እታችኛው ላይ ከስተማይዝ ካላችሁ ግን ሙልጭ ብሎ ነው የሚጠፋው ማለት ነው። ስለዚህ እኔ ንጹህ ሆኖ እንደ አዲስ ለመጨረስ ስለፈለኩኝ ከስተማይዝ የሚለውን መርጫለሁ ማለት ነው። እናንተ ኪፕ ፋይል የሚለው ወይንም ደግሞ አፕዴት የሚለው መምረጥ ትችላላችሁ ማለት ነው። ለዚህ ቻናል ከሆኑ አዲስ ከሆኑ ይመቸው ባባይ። ሌላው ደግሞ የረሳሁት ዊንዶው ኬት እናገኛለን የምትሉት ዊንዶው ጌት ኢንቱ ፒሲ ከሚለው ላይ መጠቀም ትችላላችሁ። አብራችሁ የቆየሁት አኪያ ነኝ። ይመቻችሁ ጓደኞቼ።